ጊዜ ሰዎችን ማንነት ያሳያል የሚባለው እውነት ነው። ውጭልኝ አልኩሽ እኮ። አሁን ርብቃ እንደዚህ ትሆናለች ብሎ ማን ያስባል? ለነገሩ አወቀች አላወቀች ጉዳችን እንደሆነ አንዴ አብርሃም እጅ ገብቷል። ቆይ ምኑን ነው ማምናቸው? ምኑን ነው ማላምናቸው? አትመናቸው እባክህ፣ ምንም ብቻ አድርግ። እኔ ቆንጆ ደስ አላለሽ? ቆይ ከኔ ጋር ማደር ይሄን ያህል የሚያጸጽት ነገር ነው? ከዚህ በላይ ስርዓት አልበኝነት ከየት ይመጣል? ርብቃ ልዩ ወዳታለሁ። ከበፊት ጀምሮ ነው አፈቅራት። ዲና እርጉዝ ናት። ዲና እርጉዝ ነች? ከዛ ከቤቱ እንደውሻ አባረኛል። ለሰራሹ ስራ ዋጋ ትከፍያለሽ። ርብቃ ራስ ወዳድ ነሽ። ምንም ተንኮል አታጣም። ምን አይነት ሰይጣን ነች? ማርኮ ችግር ተፈጥሯል። የት ነህ? ሆስፒታል ደርሼ ልመጣ ነው። የልዩ አክስት አንቺም እናቴን ታውቂያታለሽ እንዴ? አሁንስ ለምንድን ነው መሄድ የማትፈልገው? ለምንድን ነው ሻንጣዋን ይዛ ሄደችው? ብዬ እንጂ ስነ ስርዓት አልባ ሆኜ አይደለም። ምን አይነት ማረባ ሰው ነኝ? ፈልጌ አይደለም ያደረኩት። ለማን እንደሆነ አንተም ታውቃለህ። እነሱን ለመተባበር ፈልጌ አይደለም። በቃ ምንም ነገር እንዳያደርጋት በልጅ አስራ ልታስቀምጠው ነው አይደል? አብደሻል እንዴ? ከክፍልሽ እያባረርሽኝ ነው። እኔ በጣም ተናድጄብሻለሁ። ሰውዬ አንተ በጣም ቸልተኛ ነህ። ግን እየተፈጠረ እንደሆነ እንኳን ምንም አልገባህም። አብርሃም ስለ ሁለቱ ግንኙነት በሌላ መንገድ እያወቀ ነው ማለት ነው። ከዚህ በላይ አንገብጋቢ ጉዳይ አለ? በቃ ሁሉንም እኔ ላይ ጣዩ። እኔ አንድ መፍትሄ አላጣም። የውሻ ልጅ ምን አባሽ ነው እያደረግሽ? አጎቴ ምን እየሰራህ ነው? አይ ልጣላ አይደለም።